ሀበሻው ቢላል ኢብኑ ረባህ ረዲየላሁ ዐንሁ ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ዛሬም እንደተለመደው ሀበሻው ቢላል ክፍል 3 የህይወት ታሪክ ክፍል 3 ይዤ ቀርብ ያለሁኝ። ሙስሊሞች አላሁ አክበር አሐድ ሲሉ ይሰማል። ኡመያ ይህን ቃል በሚገባ ያስታውሳል። ትናንት የቢላል ረዲየላሁ ዐንሁ የጣር ድምፅ ነበር። አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ፣ ሰይፍ ለሰይፍ ተፋተገ፣ አንገት ተቀላ። ከዚህም ከዚያም የጣር ድምፅ ይሰማል። ጦርነቱ ሊገባደር ነው። የሙስሊሞች ኃይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም በአላህ ሱብሃነሁ ወተዓላ እርዳታ ግዙፉን የቁረይሽ ጦር ድል በማንሳት ላይ ናቸው። ብልጣብልጡ ኡመያ ኢብን ሐሊፍ ነፍሱን ለማትረፍ በመፈለጉ አብዱራህማን ኢብን አውፍ ረዲየላሁ ዐንሁ በመባል ከሚታወቀው እውቅ ሰሃባ ዘንድ በመጠጋት እጁን ለመስጠትና ምርኮኛው ለመሆን እንደሚፈልግ ገለጸለት። አብዱራህማንም ረዲየላሁ ዐንሁ ጥያቄውን በመቀበል ምርኮኞች ወደ ተሰበሰቡበት ቦታ እየወሰደው ሳለ ቢላል ረዲየላሁ ዐንሁ ጋር ፊት ለፊት ተገናኙ። በከፍተኛ ድምፅ የክህደት መሪ የሆነው ኡመያ ኢብን ሐሊፍ እርሱ ነፃ ከወጣ እኔ ነፃ ልሁን በማለት ቁጭቱን አሰማ። ሰይፍን ወደሱ በማቅናትም አንገቱን በጥሶ ሊጥለው ሲዘጋጅ አብዱራህማን ኢብን አውፈር ረዲየላሁ ዐንሁ ቢላል ሆይ ይህ ሰው ምርኮኛዬ ነው አለው። ቢላልም ረዲየላሁ ዐንሁ ጦርነቱ አላቆመም፣ ፍልሚያውም ተጧጡፏል። በዚህ ሁኔታ ላይ እያለን ምርኮኛዬ ነው ትላለህ አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፍ በሙስሊሞች ደም የተዘፈቀውን ግለሰብ ምርኮኛዬ ነው ብለህ ልታድነው ትከጅላለህ አለው። ቢላል ረዲየላሁ ዐንሁ ወንድሙን አብዱራህማንን ረዲየላሁ ዐንሁ ብቻውን ማሳመን እንደተሳነው መገንዘቡ እናንተ የአላህ ዲን አጋዦች ያ አንሷረላህ የክህደት መሪ የሆነው ኡመያ ኢብን ሐሊፍ እዚህ ይገኛል። ዛሬ ነፃ ከወጣ እኔ ነፃ እንዲወጣ አልሻም በማለት አስተጋባ። ሙስሊሞች ኡመያን አብሮት ከጦርነቱ የተሰለፈውን ልጁን ከበቧቸው። አብዱራህማን ረዲየላሁ ዐንሁ ቦታ ለቀቀ። ቢላል ረዲየላሁ ዐንሁ ኡመያን በተጣማ ሰይፍ ከተፈው። አሐድ የሚል መፈክሩንም አሰማ። በእርግጥ ቢላል አላህን የሚፈራና ርኅሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውን እና እርሱንም ኢሰብአዊ ድርጊት የፈጸመበትን ኡመያን ኢብን ሐሊፍን ግን ሊያዝንለት ይገባ ነበር ለማለት አንደፍርም። ወቅቱ በኢስላምና በኩፍር በክህደት መካከል ወሳኝ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላልም ረዲየላሁ ዐንሁ እዚህ አኳያ ነበር ኡመያ በወቅቱ ነፃ መውጣት የማይገባው መሆኑን የወሰኑ። ቀናትን ወልደው ዓመት አለፉ። ነቢዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር እያሉ ድምፃቸውን በማሰማት 10,000 ሙስሊሞች መካን አጥለቅልቀውታል። ወደ ካዕባም አመሩ። ቀናትን ወልደው ዓመት አለፉ። ነቢዩ መሐመድ ወደ መካ በድል ተመለሱ። አላሁ አክበር እያሉ ድምፃቸውን በማሰማት 10,000 ሙስሊሞች መካን አጥለቅልቀዋት ወደ ካዕባም አመሩ። ይህን ቦታ ሙሽሪኮች ለማምታታት
የጣዖት እምነትን ሲያንጸባርቁ ነበር። የጣዖት ምስልም መናኸሪያ አድርገውት ቆይተዋል። እውነት ፈካ፣ ሐሰት ተነነ። በዚያች ዕለት ላት፣ ዑዛዝ፣ ሁበል የተባሉ ጣዖታት ቦታ አጡ። ሰዎች ለድንጋይና ለታቦት መገዛታቸው አከተመ። ሰዎች ከእንግዲህ አንድና ሽርክ የሌለውን አላህ ብቻ እንጂ ሌላ ኃይልን እንደማይገዙ እውን ሆነ። ነቢዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደማንኛውም መሪ ሁኔታ እልልታ አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ አደብ ነበር። ከጎናቸው ቢላል ረዲየላሁ ዐንሁ አለ። ከካዕባ ጥሪ ጣራ ላይ በመውጣት ከፍተኛ ድምፅ አዛን ጥሪ እንዲያሰማ አዘዙት። በታላቅ ቦታና አጋጣሚ ሀበሻው ቢላል ረዲየላሁ ዐንሁ አዛን አሰማ። በሺህ የሚቆጠሩ ሙስሊሞችም እርሱን በመከተል የአላህን መላእክት ደጋግመው አሰሙ። በከፍተኛ የአላህ ፍርሃትና ድብብታ አጋሪዎች የሚሰሙት እና የሚያዩትን ማመን አልቻሉም። እውን ሙሐመድ ድሃ ተከታዮቹ ትናንት ከሀገር እንዳልተባረሩ ዛሬ ሀገሪቱን ተቆጣጠሩ። ሙሐመድ 10,000 አማኞችን ይዞ በመምጣቱ እውን ነው። ከሀገር ያባረርነው የተጋደልነው ተወዳጅ ቤተሰቦችንና ወገኖችን የገደልንበት ሙሐመድ እውን በድል መጣ። የፈጸመውን ግፍ በመርሳት ሙሐመድ ሂዱ ነፃ ናችሁ ብሎ ማሰናበቱ እውን ነውን? ከላይ ረሱል ሰለላሁ ዐለይሂ ወሰለም ያልንበት ምክንያት የሙሽሪኮች ንግግር ስለሆነ እና ይህን ንግግር ስለማይጠቅመው ታሪክ ላለማዛባት ነው። 3 ሰዎች ግን በካዕባ አካባቢ ተቀምጠዋል። የቁረይሽ መኳንንት ናቸው። ቢላል ረዲየላሁ ዐንሁ ጣዖታቸውን በእግሩ እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብኑ ሐርብ፣ አትታብ ኢብኑ ኡሰይድ እና ሐሪስ ኢብኑ ሂሻም አታት ኢብኑን በቢላል ላይ ጣል በማድረግ ኡሰይድን አላህ መልካም ውሎለታል፣ ይህ የሚጣለውን ነገር ሳይሰማ ሞት አለ። ሐሪስ ደግሞ በአላህ ስም እምላለሁ ሙሐመድ ለዚህ ደረጃ የተገባ ነው የሚል እምነት ቢኖረኝ እከተለው ነበር ሲል፣ በጥቂቱ ቀድሟቸው ኢስላምን የተቀበለው አቡ ሱፊያን ግን እኔ አንድም ነገር ለመናገር አልሻም፣ ብናገር እንኳ ይህ ጠጠር ሳይቀር የተናገርኩትን ለሙሐመድ ረሱል ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጸ። ረሱል ሰለላሁ ዐለይሂ ወሰለም ወደ ካዕባ በተጠጉበት ወቅት ተመልከቷቸው። በድል ደስታ በተሞሉ አይኖቻቸው ገረፍ ካደረጓቸው በኋላ ውድና የተከበራችሁ ወደ ቻናል ቤተሰቦች በሀገርም በውጭም አላችሁ ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ክፍል 3 ይህንን ይመስላል። ቀጣይ ክፍል 4 እስከሚለቀቅ ድረስ እስከዛው ድረስ መልካም ጊዜ ይሁንላችሁ።